ኤግዚት ኤግዛም በተደጋጋሚ እየወደቃችሁ ያላችሁ ተማሪዎች 4 5 ወድቅ ያለው አሁን ደግሞ ድጋሜ ሰኔ ላይ ልፈተን ነው በምን አይነት መንገድ ባጠና ነው የማልፈው ብላችሁ በግል የጠየቃችሁኝ ተማሪዎች ይሄው ደርሼላችኋለሁ። አሁን የምነግራችሁን 5 የኤግዚት ኤግዛም ፈተና አጠናን ዘዴ የተከተለ ተማሪ መውደቅ እንኳን ቢፈልግ በጭራሽ አይወድቅም። ምክንያቱም አጠናን መንገዱ ይሄ ስለሆነ። እንግዲህ የኤግዚት ኤግዛም ፈተና አጠናን ዘዴዎችን ከመናገሬ በፊት ኤግዚት ኤግዛም ፈተና ለምን አስፈለገ የሚለውን ነገር ባጭሩ እንነጋገር። እንግዲህ ኤግዚት ኤግዛም ፈተና ያስፈለገበት ዋነኛ ምክንያት ምንድነው? የትምህርት ጥራትን ለማሻሻል እንዲሁም ደግሞ ብቁ ተማሪዎችን ብቻ ወደ ስራ ገበታ ለማሰማራት ነው። እንግዲህ ስለ ነጥቡ ደግሞ ስለ ማለፊያው ነጥብ በምንነጋገርበት ጊዜ ማለፊያ ነጥቡ 50 እና ከዚያ በላይ ነው። ነገር ግን ይሄንን ማምጣት ያልቻለ አንድ ተማሪ ዲግሪውን አይወስድም ወይም ደግሞ የትምህርት ማስረጃው አይሰጠውም ማለት ነው። እሺ በመቀጠል ደግሞ የምነግራችሁ ምንድነው ተማሪዎች ለምን ይወድቃሉ የሚለውን ነገር ማወቅ አለብን። እንዴት እናጥና ከሚለው በፊት አብዛኛው ተማሪ ለምን ይወድቃል የሚሉትን ሁለት ዋና ዋና ምክንያቶች ልንገራችሁ። እንግዲህ የመጀመሪያው ምክንያት ምንድነው? በኤግዚት ኤግዛም ጊዜ ሰፊ ይዘቶች ስለሚካተቱ ነው። ለምሳሌ አንድ ተማሪ 4 ዓመት ዩኒቨርሲቲ ውስጥ ከተማረ ከአንደኛ ዓመት እስከ 4ኛ ዓመት ድረስ የተማረው ዋና ዋና ኮርሶች በሙሉ ይመጣሉ። አንድ ተማሪ ደግሞ ከመጀመሪያው ጀምሮ ያለውን ኮርስ 4ኛ ዓመት ላይ ሲሆን ይረሳቸዋል፣ አያስታውሳቸውም። ስለዚህ ሰፊ ይዘት ስለሚይዝ አብዛኛው ተማሪ ይወድቃል ማለት ነው። ሁለተኛውና ዋነኛ ብዬ የማስበው አብዛኛው ተማሪዎችን እየጣለ ያለው ያጠናውንም ያላጠናውንም እየጣለ ያለው ዋነኛው ምክንያት የስነ ልቦና ጫና። እንግዲህ የስነ ልቦና ጫና የሚባለው ምንድነው? ካላለፍኩኝ እኮ ስራ አልቀጠርም፣ ዲግሪን እኮ አልወስድም በሚል ስጋት ውስጥ ይወድቁና የፈተና ሰዓት ላይ ይረበሻሉ። ገና ለገና ወድቀው የሚመጣውን ነገር በማሰብ ይሄ ነገር ካልተቀረፈ ጎበዝም ሁኑ ሰነፍም ሁኑ ትወድቃላችሁ። አብዛኛውን የኤግዚት ኤግዛም ተፈታኝ ሬሜዲያል ተፈታኝ ዋና ዋና ፈተናውን የሚፈተኑ ተማሪዎችን ስጋት ላይ በመውደቅ ፈተና ሰዓት ላይ የሚያውቁት እንዲጠፋቸው የሚያውቁትን ተረጋግተው እንዳይሰሩ እንዲረበሹ የሆኑ ይወድቃሉ ማለት ነው። ይሄም ሁለተኛው ምክንያት ነው። እሺ እንግዲህ ቀጥታ የሚሄደው 5 ኤግዚት ኤግዛም ተፈታኝ ለሆናችሁ ተማሪዎች የምታጠኑበትን መንገድ ነው የምነግራችሁ። እንግዲህ የመጀመሪያው የምታጠኑበት መንገድ ምንድነው? ብሉፕሪንት መከተል ነው። ብሉፕሪንት ማለት ምንድነው? ትምህርት ሚኒስቴር በየአመቱ ብሉፕሪንት ያዘጋጃል። ለእያንዳንዱ ኮርስ ስንት % ጥያቄ እንደሚመጣ ማወቅ መቻል አለባችሁ። የዛኔ የሚወጣውን ከአንድ ኮርስ ላይ ምን ያህል ጥያቄ እንደሚወጣ ከየትኛው ኮርስ ምን ያህል ጥያቄ እንደሚወጣ በፐርሰንት ካወቃችሁ ጥናታችሁን ውጤታማ ያደርገዋል ማለት ነው። ስለዚህ ብሉፕሪንትን መከተል ይኖርባችኋል። እሺ ሁለተኛ ላይ ደርሰናል። ሁለተኛው ደግሞ ምንድነው? ከባዱን ትምህርት መለየት ይኖርባችኋል። በባለፈው ትምህርት ላይ ስትማሩ የከበዳችሁ ወይም ደግሞ 2 3 ወድቃችሁ ከነበረ በተደጋጋሚ ዝቅተኛ ውጤት እያመጣችሁበት ያለውን ኮርስ ትለዩና እዛ ላይ በደንብ አድርጋችሁ ፎከስ አድርጋችሁ ማጥናት መጀመር መቻል አለባችሁ። አንዱ ትምህርት ጥሩ ውጤት አምጥታችሁ ከሆነ ጥሩ ውጤት ያላመጣችሁበት ላይ ለይታችሁ ፎከስ አድርጋችሁ አጥኑ። ይሄም እጅግ በጣም ይጠቅማችኋል። እሺ ሶስተኛው ላይ ደርሰናል። ሶስተኛው ደግሞ ምንድነው? ስታጠኑ የሚጠቅማችሁ ነገር ምንድነው? የቀድሞ ፈተናዎችን መስራት። እንግዲህ የቀድሞ ከዚህ በፊት የተፈተኑት ተማሪዎች ፈተናዎች ማለት ነው የተለያዩ ቴሌግራም ቻናሎች ላይ ቴሌግራም ግሩፖች ላይ ይለቀቃሉ። ስለዚህ እነዛን ፈተናዎች በተደጋጋሚ ደጋግሞ መስራት በጣም ወሳኝ ነው። ይሄ ብዙ ጊዜ ሲባል እንሰማለን አይደለም? ለኤግዚት ኤግዛም ለ12ኛ ክፍል ራሱ ተማሪዎች የቀድሞ 12ኛ ክፍል የተፈተኑትን ትምህርት እንዲያጠኑ ይደረጋል። እና እናንተም ከዚህ በፊት ኤግዚት ኤግዛም የተፈተኑትን በደንብ አድርጋችሁ ማጥናት እጅግ በጣም ይጠቅማችኋል ማለት ነው። እንግዲህ አራተኛው ላይ ደርሰናል። አራተኛው ደግሞ ጥሩ ውጤት እንድናመጣ ከሚያረጉን መንገዶች መካከል በቡድን ማጥናት ነው። እንግዲህ አንድ ተማሪ በተደጋጋሚ እየወደቀ ብቻውን የሚያጠና ከሆነ ተስፋ ሊቆርጥ ይችላል። ስለዚህ ልክ እንደሱ የወደቀም ሊሆን ይችላል፣ አዲስም ሊሆን ይችላል። አብሮ ማጥናት እጅግ በጣም ጥቅም አለው። አብሮ ማጥናት
ጥያቄ አብሮ ለመስራት ይረዳል። እርስ በርስ ለመረዳዳት ይረዳል። ያለብንን ጭንቀት ለማቃለል ይረዳናል። ለብዙ ነገር ይረዳናል። ያ ሰው የሌለው መጽሐፍ ይሄኛው ሊኖረው ይችላል። ያ ሰው የተረዳበት መንገድ ለዚህኛው ያስረዳል። ይሄኛው ደግሞ የተረዳውን መንገድ ለዚህኛው ያስረዳል። የዛኔ አይምሮ ውስጥ እንዳይረሳ ይሆናል። ጭንቀቱንም ይቀንሳል። ስለዚህ በቡድን ማጥናትም እጅግ በጣም ወሳኝ ነው። ተስፋ እንዳንቆርጥ እንዳንሰላች ማለት ነው። አራተኛው መፍትሄ ይሄ ነው። እሺ እንግዲህ አምስተኛውና የመጨረሻው ላይ ደርሰናል። አምስተኛው ደግሞ ምንድነው? መንፈሳዊና የስነ ልቦና ዝግጅት። እንግዲህ መንፈሳዊና የስነ ልቦና ዝግጅት የምንለው ምንድነው? ኤግዚት ኤግዛም ፈተና መውደቅ የመጨረሻ እንዳልሆነ ለራስ መንገር፣ ብንወድቅ እንኳን ካለፈው ተምረን ድጋሚ መፈተን እንደምንችል ማወቅ። ገብቷችኋል? ምክንያቱም አብዛኛው ተማሪ እየወደቀበት ያለው ምክንያት ምንድነው ተባብለናል ቅድም? የስነ ልቦና ጫና። የስነ ልቦና ጫና ብዙ ነገርን ከማወቅ ወደ አለማወቅ፣ ከማስታወስ ወደ አለማስታወስ የሚያደርገን የመረበሽ ስሜት ስለሆነ መጀመሪያ ለራሳችን መንገር ያሉብን የተለያዩ ነገሮች አሉ። ገብቷችኋል? በራሳችን መተማመን አለብን። ብንወድቅ ራሱ ምንም ነገር እንደማይፈጠር፣ ነገ የመሞከር እድል እንዳለን በደንብ አድርጎ የሚያውቅ አንድ ተማሪ፣ አንድ ተፈታኝ ሲገባ የፈተናው ቦታ ላይ በጣም በተረጋጋ አይምሮውን በጣም ባዘጋጀ መልኩ የማቀውን ሰርቼ እወጣለሁ ብሎ ይገባል። የተሻለ ውጤት ማምጣት ይችላል። አለበለዚያ ግን የሚጨናነቅ፣ የሚረበሽ፣ የሚያለበው፣ የሚሞቀው ተማሪ ግን እንደነገርኳችሁ ጎበዝም ቢሆን ውጤቱ ይበላሽበታል ማለት ነው። ስለዚህ እነዚህን 5 ወሳኝ ነገሮችን የሚተገብር የኤግዚት ኤግዛም ተማሪ በየትኛው መንገድ ማለፉ የማይቀር ነው። ስለዚህ አሁንም ተስፋ ሳትቆርጡ ሰኔ ላይም የምትፈተኑ የኤግዚት ኤግዛም ተማሪዎች ከዛሬ ጀምሮ በእንደዚህ አይነት መልኩ ብታጠኑ ውጤት እንደምታመጡ ባለሙሉ ተስፋ ነኝ። እንግዲህ ለተማሪዎች ያግዛል፣ ይረዳል ብዬ የማስባቸውን ሀሳቦች ነው ወደ እናንተ እያቀረብኩኝ ያለሁት። ከእናንተ የሚጠበቀው እኔም ማበረታታት ነው። እኔ ለማበረታታት ላይክ አድርጉ፣ ሰብስክራይብ አድርጉ። እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ደግሞ ስለቅ ኖቲፊኬሽን እንዲደርሳችሁ የደውሏን ምልክት ተጫኑ። ፍላጎት ሚዲያ ነው። እስከዚህ ሰዓት ድረስ አብራችሁኝ ስለነበራችሁ እጅግ በጣም አድርጌ ያመሰግናለሁ። መልካም ጊዜ፣ መልካም እድል።